ሰላም ሰላም ውድ በሀገር ውስጥና በውጭ የምትገኙ የዘመን ስፖርት ቤተሰቦች እንዴት አደራችሁ? ማክሰኞ ማለዳ ስፖርታዊ መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። የቼልሲው አሰልጣኝ ኤንዞ ማሬስካ ኮል ፓልመር ከአልባኒያና ላቲቪያ ጋር ለሚያደርጉት የዓለም ዋንጫ ማጣሪያ ከእንግሊዝ ቡድን ሊገለል እንደሚችል አረጋግጠዋል። ፓልመር በእሁዱ የፕሪሚየር ሊግ ጨዋታ ከቼልሲ ጋር አልነበረም። ነገር ግን ይበልጥ አሳሳቢ የሆነው የፓልመር ጉዳት የጡንቻ ችግር ሊሆን ይችላል። ማሬስካ ስለ ፓልመር እንደተናገረው ለዓለም አቀፍ ጨዋታ የመድረሱ ነገር ሲጠየቅ ከህመሙ ጋር ሲታገል ቆይቷል። እናም ለ2 ወራት ያህል በፕሪሚየር ሊጉ አልተገኘ። የተጫዋች ጉዳት እንዲደርስ አንፈልግም፣ ነገር ግን በኮል ፓልመር ጉዳይ ላይ በአእምሮም ሆነ በአካል የተወሰነ እረፍት ማግኘት ይኖርበታል ብለዋል። የኖቲንግሃም ፎረስት ኮከብ ሞርጋን ጊብስ ዋይት የጋሬት ሳውዝጌት ቋሚ ተተኪ ሆኖ ከተሾመ የቆየ ቢሆንም ቶማስ ቱሄል የእንግሊዝ አሰልጣኝ በመሆኑ ኮል ፓልመር በመደበኛነት እንደሚያገለግል ይጠበቃል። በለንደን ደርቢ ኒኮላስ ጃክሰን እና ኖኒ ማዱኬ ከጨዋታው ውጭ መሆናቸውን ተከትሎ ቸልሲዎች አስተማማኝ የጎል ምንጭ ለማግኘት ተቸግረው አምሽተዋል። በሚያስደንቅ ሁኔታ ተከላካዮች ከክለቡ የመጨረሻ 5 የፕሪሚየር ሊግ ግቦች መካከል 3ቱን አስቆጥረዋል። መድፈኞቹም በለንደን ደርቢ አስደናቂ ነገርን ለመፍጠር ቢቸገሩም የሚኬል አርቴታ ቡድን ያጨዋወት ብቃቱን በድጋሚ ማግኘቱ ለአርሰናል የወደፊት ጨዋታዎች የተሻለ መሆኑ እየተነገረ ይገኛል። የእንግሊዝ አሰልጣኝ ቶማስ ቱሄል ለኖቲንግሃም ፎረስት አማካይ ሞርጋን ጊብስ ዋይት ዘግይቶ ጥሪ አድርጎለታል። ጊብስ ዋይት በቱሄል የመጀመሪያ ቡድን ውስጥ አንድ ቦታ ማጣቱ ብዙዎችን እያነጋገረም ነበር። ይህ የ25 ዓመት ተጫዋች 5 ግቦችና 7 አሲስቶችን በማድረግ በዚህ የውድድር ዘመን በአስደናቂ ጉዞ ላይ ላለው የኖቲንግሃም ፎሬስት ቡድን የተለየ ተጫዋች መሆን ችሏል። ይሁን እንጂ ቱሄል እነዚያን ተቺዎች ለማስደሰት ብዙ ጊዜ አልወሰደበትም። ጊብስ ዋይት ከአልባኒያና ላቲቪያ ጋር በሚያደርጉት የዓለም ዋንጫ ማጣሪያ የመጀመሪያ ቡድን ውስጥ መጠራቱን አረጋግጧል። ጊብስ ዋይት በሴፕቴምበር 2024 በጊዜው ያለቃ በሊ ካርስሊ የመጀመሪያ ጨዋታውን ካደረገ በኋላ በስሙ 2 የእንግሊዝ ዋንጫዎችን ወስዷል። በ2023 ከ21 ዓመት በታች የአውሮፓ ሻምፒዮን አሸናፊ ሲሆኑ ጊብስ ዋይት 1 ጎል ሲያስቆጥር 2 ጊዜ አሲስት አድርጎ በመጨረሻው ጨዋታ በቀይ ካርድ ከሜዳ መውጣቱ ይታወሳል። የማንቸስተር ዩናይትዱ ዋና አሰልጣኝ ሩበን አሞሪም እሁድ ዕለት ሌስተር ሲቲን 3-0 ባሸነፉበት ጨዋታ በቁርጭምጭሚቱ ላይ የደረሰበትን ጉዳት ተከትሎ ተቀይሮ የወጣው ተከላካይ አይደን ሄቨን ጉዳቱ ምን ያክል እንደሆነ ማወቅ አልተቻለም ብለዋል። በጥር የዝውውር መስኮት ከአርሰናል ማንቸስተር ዩናይትድን የተቀላቀለው የ18 ዓመቱ ሄቨን በመጀመሪያዎቹ 3 ጨዋታዎች ለዩናይትድ ባደረገው ጨዋታ የአሰልጣኙን አይን መሳብ ችሏል። እንዳለመታደል ሆኖ በሁለተኛው አጋማሽ መጀመሪያ ላይ ከሌስተሩ ተጫዋች ፓትሰን ዳካ ጋር በመጋጨቱ የመጀመሪያው የፕሪሚየር ሊግ ጅምር በድንገት አብቅቷል። ወጣቱ ተከላካይ በጥር ወር ወደ ማንቸስተር ዩናይትድ ከተዘዋወረ ወዲህ ድንቅ ብቃቱን ሲያሳይ ቆይቷል። ይህ የመሃል ተከላካይ መጎዳት ለአሞሪም አሳሳቢ ሆኖበታል። ቀድሞውንም በዩናይትድ ቤት ሊሳንድሮ ማርቲኔዝ፣ ሃሪ ማጓየር፣ ጆን ኤቫንስ እና ሌኒዮሮ ተጎድተውበታል። ሃሪ ማጓየር እና ሌኒዮሮ ከዓለም አቀፍ እረፍት በኋላ በኤፕሪል 1 ከኖቲንግሃም ፎረስት ጋር ለሚኖራቸው ፍልሚያ ከጉዳታቸው አገግመው እንደሚገኙም ይጠበቃል። የአርሴናል ሌጀንድ ታዋቂው ኢያን ራይት ሚኬል ሜሪኖ በቅርብ ሳምንታት ለተሰለፈበት 9 ቁጥር ሚና ጠንካራ እንደሆነ ጠቁሟል። ከሃቨርትዝ የሚያደርጋቸውን የቀደመ ባህሪያትንም ሳይቀር እያሳየ ይገኛል ብሎ አሞካሽቶታል። መድፈኞቹ ሃቨርትዝ እና ገብርኤል ጂሰስ በጉዳት በውድድሩ ዓመት ከሜዳ እንደሚርቁ ሲታወቅ አርሰናሎች የፊት አጥቂ አልነበራቸውም። ይህም ሚኬል አርቴታ ሜሪኖን የበለጠ ወደፊት አውጥቶ እንዲጫወት አስገድዶታል። የስፔኑ ኢንተርናሽናል በእሁዱ ጨዋታ ቼልሲ ላይ ያስቆጠረውን የማሸነፊያ ጎል ጨምሮ 4 ጎሎችን በቋሚ አጥቂነት አስቆጥረዋል። ራይት ሲናገርም ይህን ማድረግ ቡድኑን ከማገልገል በላይና ከጎል በላይ መሆኑን ገልጿል። ጡረታ የወጣው ኮከብ በፕሪሚየር ሊጉ የማት ዴይ ላይቭ የድረ ጨዋታ ሽፋን ላይ ተንታኝ በነበረበት ወቅት ያየነው ነገር እሱ በጣም አስተዋይ ተጫዋች መሆኑን ነው። እሱን ስትመለከቱት ኳሱ ወደ እሱ ሲደርስ የት እንደሚያስተላልፍ ያውቃል ይላል። ሜሪኖም በተጨማሪ ይናገራል። የተሰጠኝ አዲስ ሚና በጥሩ ሁኔታ እየተላመድኩት እንደሆነ ይሰማኛል ብሏል። እንደ አማካይ መጫወት የተለየ ነገር ነው፣ ነገር ግን ተፈጥሮ አጥቂ ባለመሆኔ በእያንዳንዱ ጨዋታ ጎል ማስቆጠር እንዳለብኝ አይነት ጫና ይሰማኝም ሲል አስተያየቱን ሰጥቷል።
ለእኔ ዋናው ነገር ቡድኑን በትናንሽ ነገሮች ሁሉ ለመርዳት እየሞከርኩ ነው። ከግፊት ጀምሮ ራሴን ምርጥ ቦታ ላይ በማስቀመጥ የቡድን ጓደኞቼ የተሻሉ እንዲሆኑ ማድረግ ነው። ምናልባት ከኳስ ቁጥጥር ጋር መጠነኛ መረጋጋትን መስጠት ሲያስፈልግ መውደቅ ያስፈልጋል ብሏል። ከለመድኩት የተለየ ነው፣ ነገር ግን እኔ በደንብ እየተላመድኩት ነው ብዬ አስባለሁም ሲል አክሏል። ኪሊያን ምባፔ በ2002-2003 የውድድር ዘመን ሮናልዶ ሪያል ማድሪድ በነበረበት የመጀመሪያ ውድድር ዘመን ያስቆጠረውን የጎል ብልጫ አሳይቷል። ሮናልዶ ከኢንተር በመጣበት ጊዜ የፕላኔታችን ምርጥ ተጫዋችም ነበር። ብራዚልን ለዓለም ዋንጫ ክብር በማብቃት ሁሉንም ክብር አሳክቷል። ኪሊያን ምባፔ በላሊጋው ቅዳሜ ከቪያሪያል ጋር በነበረው ጨዋታ 2-1 በተለያዩበት ጨዋታ ማለት ነው ጎል አስቆጥሮ 31 ጎሎችን በመድረስ የሮናልዶ ሉዊዝ ናዛሬዮ ዴሌማን ሪከርድ ሰብሮታል። በማድሪድ ታሪክ ውስጥ ሌሎች 3 ተጫዋቾች ብቻ ናቸው ይህንን ክብር መቀዳጀት የቻሉት። በመጀመሪያ ውድድር ዘመን ከምባፔ የበለጠ ጎሎችን ያስቆጠሩት ክርስቲያኖ ሮናልዶ በ2009-2010 እና ሩድ ቫን ኒስትሮይ በ2006-2007 እያንዳንዳቸው 33 ጎሎችን አስቆጥረዋል። ኢቫን ዛሞራኖ በ1992-93 37 ጎል በማስቆጠር የመጀመሪያው ተጫዋች ያደርገዋል። የምንጊዜም ባለታሪኮች አልፍሬዶ ዲ ስቲፋኖ 27 ጎል እንዲሁም ፑስካስ 25 ጎል አስቆጥረዋል። ምባፔ ለሪያል ማድሪድ ቲቪ እንደተናገረው እነሱ ዘመንን የገለጹ ባለታሪኮች ናቸው፣ ነገር ግን በመጨረሻ ሁሉም ነገር ስለ ቁጥሮች ይሆናል። ከሮናልዶ እና ክርስቲያኖ የበለጠ ብዙ ግቦችን ካስቆጠርኩ እኔ ይሻላለሁ ማለት አይደለም። በጣም አስፈላጊው ነገር ቡድንን መርዳትና ዋንጫዎችን ማሸነፍ ነው። ግቦችን ማስቆጠር አስፈላጊ ነው፣ ግን ዋጋ ያለው ላሊጋ፣ ኮፓ ዴል ሬይ እና ሻምፒየንስ ሊግ ካሸነፍክ ብቻ ነው ብለዋል። ምባፔ የዛሞራኖን የክለብ ሪከርድ ለመስበር 7 ተጨማሪ ግቦችን ይፈልጋል። እስካሁን ያስቆጠራቸው 31 ጎሎች በ44 ጨዋታዎች ነው። በላሊጋ፣ በኮፓ ዴል ሬይ እና በሻምፒየንስ ሊግ እንዲሁም በፊፋ የዓለም ክለቦች ዋንጫ በአጠቃላይ 24 ጨዋታዎች ይቀራሉ። በትንሹም ቢሆን በውድድር ዘመኑ 16 ጨዋታዎች ቀርተውታል። በዚህም ቢያንስ ኪሊያን ምባፔ ሌላ 7 ግቦችን ማስቆጠር ከቻለ ሁሉንም ሪከርድ መሰባበር ይችላል ማለት ነው። ቶተንሃም ሆትስፐር ቲሞ ወርነርን በ2024-25 የውድድር ዘመን ደካማ ዓመት እያሳለፈ የሚገኘው ቲሞ ወርነር የፕሪሚየር ሊግ ጎል ሳያስቆጥር ለሶስተኛ ውድድር ዘመን ያቆየዋል ተብሎ አይጠበቅም። ወርነር ከቸልሲ በመጀመሪያ ውድድር ዘመን አጋማሽ ስፐርስን በውሰት ተቀላቅሏል። በአርቢ ሌብዚች ለ4 ዓመታት በአማካይ 24 ግቦችን በማስቆጠር ታዋቂነትን ያተረፈው ጀርመናዊ ኢንተርናሽናል በአርቢ ሌብዚች ያደረገውን በስፐርስ ቡድን ውስጥ ማጎልበት አልቻለም። ወርነር በዚህ ሲዝን የጀመረው 4 የፕሪሚየር ሊግ ጨዋታዎችን ብቻ ሲሆን በጥር ወር የጅማት ጉዳት ካጋጠመው በኋላ የእግር ኳስ ጨዋታ ያደረገው 8 ደቂቃዎችን ብቻ ነበር። ስፐርሶች ወርነርን ቋሚ ሽያጭ ለማድረግ ዝቅተኛ ዋጋ ያለው አማራጭ አቅርበዋል። ቶተንሃም የቲሞ ወርነርን የወደፊት ቆይታ ከ2 የውድድር ዘመን በኋላ የሚወስን ቢሆንም በዚህ የውድድር ዘመን አንድም የፕሪሚየር ሊግ ጎል ያላስቆጠረው ቲሞ ወርነር በ2024-25 ደካማ የውድድር ዓመት አንድም የፕሪሚየር ሊግ ጎል ሳያስቆጥር ለሶስተኛ የውድድር ዘመን ያቆየዋል